እንግዲህ እንደተለመደው በግብዣችን ብቅ ብለናል። እንደምታዩት የዛሬውን ደግሞ እንግዲህ አልቤክ ነው። የምር ያው እንብላ። እኔ እናንተን ላስጎበኛችሁ ሳይሆን እስኪ እናንተን እያወራሁ ምን አይባይ በበላ ብዬ ነበረ። የምር እንዲህ ያለኝ ዘጋኝ፣ መራራኝ። ለምን እንደው ባላውቅም በጣም ዘጋኝ። ወላሂ ነው የምላችሁ ከሚባለው በላይ ማለት ነው። እና እስኪ ለቤት አዲስ ሆናችሁ ሁላችሁም ላይክ ሸር እያደረጋችሁ አበረታቱኝ። ሀባይቢ እኔም በላይክ በሸር መልሳለሁኝ። እና እንብላ። ቢስሚላ እንብላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። አህለን ወሳህለን። እንግዲህ እንደተለመደው በምግብ ተመልሰናል። እንግዲህ አብረን እንብላ እንብላ። የበላና የተማረ ወርቁ አይወርቅም ይባላል የሀገሬ ሰው። እና እኔም ደግሞ አንዳንዴ ሳስበው ከእነሱ መሀል አንዲቱ ነኝና እንብላ። አይረቡም። እንዴት ነው ነገሩ? ወላሂ እኔ ብዙ ጊዜ በቪዲዮ ላይ አውርቼበታለሁ። ምግብ የሚከፍት መድኃኒት ስጡ ብዬ ነበረ። ግን ምግብ የሚወፍር ብዬ ነበረ። ግን ምግብ የሚወፍር አልነገራችሁኝም የምር። ምክንያቱም እኔ እፈልጋለሁኝ መወፈር ግን አልወፈርኩም። በነገራችን ላይ አለ የሚወፈር የሆነ ሙዝ ምናምን ነገር ሆኖ እኔ ወተት ምናምን እንደዚህ ተፈጭቶ መጠጣት ይቻላል። ያም ያወፍራል ብለዋል። ግን እኔ እንደዛ ለማድረግ ታውቃላችሁ ከመዲያም ቤት ስትሆኑ ያን ያህል አትሆኑም እና ብዙም አይደለም ማለት በቃ ይዘጋችኋል ሁሉም ነገር። እንግዲህ ሞልቷል፣ ሙዝ ምናምን እንደዚህ ሞልቷል። ግን ምን ላደርግ እስኪ ንገሩ። ገረብኒ በራ እንዴ እሺ ተዝብ ሰክር ባብታ ተልሰክር ባብ أول شيء سكر بقى. هيا تعالي صب. تعال مو زي كذا. افتح لك هذا وصب هنا. تعال سكر بقى. سكر بقى بشوش ترى ابو قالب. لا يبغى لك كف. طيب هذا ليش ما تحطي هنا كذا؟ أبي زي كده. ليش لا مو كتير. لا مو كتير. እና የሁላችሁ ልጆች ጋር እየተዳረኩ ነው። እንብላ ማለት ነው። እየበላችሁ የበላና የተማረ ወርቆ አይወርቅም። ሰምተሻል? አዲያኒ ተብቃ ይሁዲ ተብቃ ليه مو مرة. يلا عبي يبي كذا. امسك من يدك تحت واحد. ايوه فقط. عادي شغلها. ايوه امسكوا زي الناس.
አያችሁ ልጆቹን ተናናሾቹን ውሃ ሙሉ ብሏቸው እኮ ወንድማቸው ማለት ነው። خلاص بس عبيت شاطرة بقرة انت ما تعرف تسكر امسك خلاص خلينا دقيقة انت بقرة كسري يوم بس انا يوم ايش يوم يومتي صديقتي يلا طيب يلا حبتي خذ እና እንብላ። የዛሬው ቪዲዮ እንኳን ዝም ብሎ ያው ድካም ነው እንግዲህ ይበቃናል። የባለቀና ይቀመጥና በጠዋት ስለሚበላ አይጣልም። እና በነገራችን ላይ ዘይት ነክ ምናምን ያወፍራል ይባላል፣ ግን አባባል ነው። ይገርማችሁ የምር አያወፍርም። ቦርጭ ነው የሚያወጣው ዘይት። ይህ ሀገር ዘይት ደረቅ ስለሆነ ቦርጭ ነው የሚያወጣው እና እዛ ነው ማለት ነው እንጂ ዘይት ነክ አያወፍረው። እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ሀገሬ ልጆች አበረታቱ። እኔም በቀጣይ ቪዲዮ እመጣላችኋለሁ ኢንሻአላህ። አዲስ ቪዲዮ ይዤ እመጣለሁ በአላህ ፍቃድ። ዋና የሰው ልጅ ጤና ነው። ጤና ከሆንኩኝ አልጠፋም፣ እመጣለሁ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ምንም አላላችሁ ሀይ ውጭ ግን ብዙዎቻችሁ ወላሂ የሆነ ቪዲዮ እንኳን ስትዘይሩ በቃ ኮሜንት ጽፋችሁ ሩጣችሁ ለመውጣት ነው የምትፈልጉት እንጂ በስነ ስርዓት አትዘይሩም። ለምን ነው እስኪ ንገሩ። እና ይሄ ብሩስት ደግሞ የቆየ እንዳይመስላችሁ ወላሂ ያው አንዳንዴ ሲመጣልኝ ቪዲዮ ስለማያደርገው ነው እንጂ ወላሂ ይመጣል። ያኔ ይጠለባል፣ እራት እንዲሰራ ይጠለባል። ምክንያቱም ልጆቹ የለመዱት የጠለባት ምግብ ነውና እንጂ አንድም ቪዲዮ እየደጋገምኩት አይደለም ወላሂ። እና ዛሬ ቪዲዮ ይሄንን ይመስላል። ከተመቻችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ።